ብዙ ሰዎች የጥርስ በሽታ በጣም ቀላል እንደሆነ ያስባሉ። ነገር ግን በጥርስ በሽታ ምክንያት ከሞት አፋፍ ያዳናቸው የመለስናቸው በጣም ብዙ ሰዎች አሉ። እንደዚሁም ደግሞ በጥርስ በሽታ ምክንያት ደግሞ የሚሞቱ ሰዎች አሉ። ዶክተር ሳሙኤል ማክሲሎፋሻል ሰርጀን እንግዲህ በዕለት ተዕለት ስራዬ ውስጥ የሚገጥሙኝ የጥርስ በሽታዎች አንዳንዶቹ እስከ ሞት የሚያደርሱ ናቸው። እንግዲህ ሲቪየር የሚባሉ ሄድ ኤንድ ኔክ ኢንፌክሽኖችን ሳክም እየመሆን ነኝ። ስለዚህ የጥርስ በሽታዎች ኢግኖር የሚደረጉ ወይም ደግሞ ችላ የሚባሉ አይደሉም። በተለይ ደግሞ እነዚህን ምልክቶች የሚያስከትሉ ከሆነ ከጥርስ በሽታ የሚነሱ ኢንፌክሽኖች ችላ መባል የለባቸውም። የመጀመሪያው እብጠት ነው። ምን መሰላችሁ? የጥርስ ኢንፌክሽን ከጀመረ በኋላ ከጥርሱ አካል ወጥቶ አጥንት ውስጥ ከዛም ደግሞ ስጋ መሰሉ ነገር ላይ የምናየው ላይ አንገታችን ላይ መሰራጨቱን የሚያሳይ ነው። ስለዚህ እብጠት ካለ፣ በጥርስ ምክንያት የተፈጠረ እብጠት ካለ ቶሎ መታከም ያለበት ነው ማለት ነው። ሁለተኛው ደግሞ አፍ መክፈት መከልከል ነው። አፋችንን መክፈት የሚከለክለን ከሆነ ኢንፌክሽኑ አሁንም የምናኘክባቸው ጡንቻዎች ውስጥ መግባቱን የሚነግረን ነው። ሶስተኛው መዋጥ መቸገር ወይም ደግሞ መተንፈስ መቸገር ነው። በዚህ ሰዓት ላይ እንግዲህ የጥርስ ኢንፌክሽን የጥርስ በሽታ መሆኑ አልፎ ኢመርጀንሲ በሽታ መሆን ችሏል ማለት ነው። ምን ማለት ነው? ኢንፌክሽኑ ወደ መተንፈሻ አካሎቻችን ወደ ላሪንክስ፣ ፋሪንክስ የምንላቸው ቦታዎች መሄዱን የሚነግረን ነው ማለት ነው። ይሄ አሱን አስ ፖሲብል በፍጥነት መታከም ያለበት ነው ማለት ነው። ሌላኛው ደግሞ ወደ ታች አንገታችን ላይ ትልቅ እጠቶችን መፍጠር ነው። ቅድም እንደነገርኳችሁ እንግዲህ ከጥርሱ አልፎ ኢንፌክሽኑ በቀጥታ አጥንት ውስጥ ከዛም ደግሞ ስጋዎቻችን ላይ ከዛም ደግሞ ዝቅ ሲል ደግሞ አንገቶቻችን ላይ ከደረሰ ኢንፌክሽኑ በፍጥነት እየተሰራጨ መሆኑን የሚነግረን ነው። ሌላው ደግሞ አሁንም የጥርስ በሽታ ከፍተኛ ችግር ያስከትላል አያስከትልም የሚለውን የሚጠቁመን ነገር ምንድነው? ሙቀት መጨመር ወይም ፊቨር ነው። ሙቀታችን በከፍተኛ ሁኔታ ጨመረ ማለት ምን ማለት መሰላችሁ? ባክቴሪያው ከጥርሱ አልፎ ከአጥንቱ አልፎ ደማችን ውስጥ ገብቷል ማለት ነው። ስለዚህ በቀጥታ የበሽታ መከላከል ስርዓታችንን በማወክ ከፍተኛ ችግር ላይ ሊጥለን ይችላል ማለት ነው። ሌላኛው ደግሞ እየደጋገመ የሚያብጥ መድኃኒት ስንወስድ የሚጠፋ ሙሉ ለሙሉ ጨርሶ መጥፋት ያልቻለ ኢንፌክሽን የሚያስከትል ከሆነ ብዙ ጊዜ የሚፈርጥ መግል ከአጥንታችን ላይ የሚወጣ ካለ፣ እንደዚሁም ደግሞ መድፈን ያልቻለ ቁስለት ካለ ምናልባትም የአጥንት ኢንፌክሽን ወይም ደግሞ ኦስቲዮማላይትስ ብለን የምንጠራውን አስከትሎ ሊሆን ይችላል። ይሄ በእርግጠኝነት ኦራል ኤንድ ማክሲሎፋሻል ሰርጅን የሚያስፈልገው ይሆናል ማለት ነው። እነዚህ የዘረዘርኩላችሁ አምስቱ ነገሮች የሚያጋጥማችሁ ከሆነ በቻላችሁት ፍጥነት ማክሲሎፋሻል ሰርጅን ያለበት ቦታ ሄዳችሁ መታከም የበለጠ ተጠቃሚ ያደርጋቸዋል። እንግዲህ ከጥርስ ጋር የተያያዙ ኢንፌክሽኖች በሚያጋጥሙ ጊዜ ሰዎች የሚያደርጉት የመጀመሪያው ነገር ምንድነው? ያገኙትን መድኃኒት መውሰድ ነው። የህመም ማስታገሻ ይወስዳሉ። እንደዚሁም ደግሞ አሞክሳሲሊን፣ ሜትሮኒዳዞል የመሳሰሉ አንቲባዮቲክሶችንም ጸረ ተህዋሲያንን ይወስዳሉ። እነዚህ ለጊዜው ኢንፌክሽኑን ጋብ እንዲል ስለሚያደርጉት በቃ በሽታው ትቶኛል በማለት የተለየ ሕክምና ሳያደርጉ ይቀራሉ። እነዚህ መድኃኒቶች ብቻቸውን ግን ህመሙን የሚያጠፉት አይደሉም፣ ደግሞ በሽታውን ጨርሰው የሚያጠፉት ሳይሆኑ ለጊዜው በማስታገስ ችላ እንድንለው የሚያደርጉ ናቸው። ከዚህ ይልቅ በሽታውን ያመጣው ወይ ደግሞ ይህን ችግር የፈጠረው የተቦረቦረው ጥርስ የስር ሕክምና ሊደረግለት ይችላል፣ ወይም ደግሞ የከፋ ከሆነ ደግሞ ሊነቀል ይችላል ማለት ነው። በተለይ የበሽታ መከላከል ስርዓታቸው በረድ ያሉ ሰዎች፣ ኤችአይቪ ቪርስ ያለባቸው፣ ስኳር በሽተኞች የሆኑ፣ ኮርቲኮስቴሮይድ የሚወስዱ፣ በአጠቃላይ የበሽታ መከላከል ስርዓታቸው ደካማ የሆኑ ሰዎች በቻሉት ፍጥነት እንደዚህ አይነት ከጥርስ ኢንፌክሽን የሚነሱ እብጠቶች በሚያጋጥማቸው ሰዓት ቶሎ ብለው ወደ ህክምና መሄድ መቻል አለባቸው። ያንን የማያደርጉ ከሆነ በመድኃኒት ብቻ ወይም ደግሞ መድኃኒት በመዋጥ ብቻ በሽታውን እናስወግዳለን ሲሉ ችግር ላይ ሊወድቁ ይችላሉ ማለት ነው። ወደ ህክምናው ስንመጣ ደግሞ እንግዲህ ከጥርስ ኢንፌክሽን የተነሱ እብጠቶች የሚታከሙበት ራሱን የቻለ ስርዓትና መመሪያ አለው። የመጀመሪያው እብጠቱን በተመለከተ ያ እብጠት ከፍተኛ የሆነ ትኩሳት አስከትሎ ከሆነ፣ መተንፈስ ችግር አጋጥሞት ከሆነ፣ እንዲሁም ደግሞ መዋጥ የሚከለክለው ከሆነ በተቻለ መጠን ሆስፒታል ተኝቶ መታከም ሊያስፈልገው ይችላል። ብዙ ጊዜ ቤታችን መድኃኒት የምንወስድበት አጋጣሚ ያለ፣ እሱ ትክክል አይደለም። እነዚህ ነገሮች ከተከሰቱ ሆስፒታል ተኝቶ መታከሙ በጣም የተሻለ ነው። ለምን መሰላችሁ? ከኢንፌክሽኑ የተነሳ መተንፈሻ ቱቦዎቹ ቢዘጉ፣ ስለዚህ ሊተነፍስበት የሚችል አማራጭ የህክምና እርዳታዎችን ማግኘት ይኖርበታል ማለት ነው። ሁለተኛው እንግዲህ እብጠቱ የያዘውን ነገር የተመለከተ ነው። አንድ እብጠት ተፈጠረ ማለት ምን ማለት መሰላችሁ? ባክቴሪያዎች፣ በሽታውን የፈጠሩት ባክቴሪያዎቹ እዛ እብጠት ውስጥ አሉ። በተለይ ደግሞ መግል ሊፈጠር ይችላል። ስለዚህ እነዛን ማፍረጥ እና የተከማቸውን አጠቃላይ የሆነ ከበሽታው ጋር ተያይዞ የተፈጠረውን ቶክሲክ ነገሮች በትንሽ ኢንሲዥን ድሬኔጅ ማፍረጥ ያስፈልጋል። ያንን የማናደርግ ከሆነ
በሽታው ወደ ሰውነታችን የመሰራጨት እድል ያገኛል ማለት ነው። ሌላኛው ደግሞ ችግሩን ያመጣው የተቦረቦረውን ጥርስ በተመለከተ ነው። በትክክል የስር ህክምና ሊሰራ የሚችል ጥርስ ከሆነና ያንን መስራት የሚቻልበት ሴታፕ ካለ ጥርሱ የስር ህክምና ተሰርቶ ባክቴሪያው ሊወገድ ይችላል፣ ጥርስ ውስጥ ያለው ባክቴሪያ። ይህንን ማድረግ ካልተቻለ ግን መድኃኒት እየተሰጠ ብዙም ጊዜ ሳይፈጅ ቶሎ ያ ጥርስ መነቀል ይኖርበታል። ጥርሱ የማይነቀል ከሆነ የተጠራቀመው መግል ቢፈርጥም መድኃኒት ቢወስድም ያ ሰው በሽታው ግን ሙሉ ለሙሉ ላይጠፋ ይችላል ማለት ነው። ሌላኛው ደግሞ መድኃኒቶችን በተመለከተ ነው። በነገራችን ላይ መድኃኒቶች እጅግ በጣም አስፈላጊ ናቸው። የተሰራጩ በሽታዎችን፣ ደማችን ውስጥ የገቡ በሽታዎችን በቀጥታ ልናጠፋበት የምንችለው አንቲባዮቲክስ ናቸው። እነዚህ አንቲባዮቲክሶችን ዝም ብለው የሚሰጡ መሆን የለባቸው። በህክምና በትክክል የታመነባቸው በጥናት የተደረሰባቸው መድኃኒቶች አሉ። መጀመሪያ እነሱ ይሰጣሉ። እነሱ ለውጥ የማያመጡ ከሆነ ግን ከፈሳሹ ሳምፕል ተወስዶ ባክቴሪያዎቹ ተለይተው በቀጥታ እነዛን ባክቴሪያዎች መግደል የሚችል መድኃኒት ተመርጦ መሰጠት ይኖርበታል ማለት ነው። እንግዲህ የጥርስ ኢንፌክሽኖች እስከ ህይወት እልፈት ሊያደርሱ የሚችሉ ስለሆኑ ችላ ሳይባሉ ቶሎ ህክምና ይደረግላቸው ይገባል። በተለይ ቅድም የዘረዘርናቸው ችግሮች ከተከሰቱ ችላ ሳይባሉ ወደ ህክምና በመሄድ የህክምና እርዳታ ማግኘት በጣም አስፈላጊ ነው ማለት ነው። በመጨረሻ ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይ የሰማችሁን ነገር አስቀምጡልኝ። በተለይ ደግሞ እብጠት፣ አፉን መክፈት የከበደው ሰው፣ እንደዚሁም ትኩሳት፣ ከጥርስ ጋር የተያያዘ ችግር አለበት ብላችሁ ለምታስቡት ዘመድ ወዳጃችሁ ይህንን ቪዲዮ ላኩለት። አመሰግናለሁ በጣም።